ልጅ እንደኔ ታውቃለህ አታውቅም? ከዚህ በኋላ እንደነበራችሁ መቀጠል እንችላለን እንዴ? ያው ትንሽ ከበድ ይላል ነገሩ ግን ይቅርታ ማለት የፈለግሽው ነገር ምንድነው? ታውሪ የፈለግሽው ነገር አለ እንዴ? ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ የሆነ ነገር ማለት ነው አስቤያለሁ። ይሁት ምን አይነት እንዳለውኝ ወይኔ በመቤቴ ስም የዱር ፍራፍሬ ራሱ መብላት ጀምሬያለሁ። ወይኔ ማለት ነው ፍራፍሬ በልቼ መጥቻለሁ። ሾላ የሚባል ቅጠል ታውቁ እንደሆነ እሱ ፍሬው ይበላል። እና ይኸውላችሁ እንግዲህ ከብት ጥበቃ ወጥቻለሁ። ይሄ ወድቄ የወደኩበት ይሄ ገደል ገብቼ ማለት ነው። እዛ ደግሞ ክረምት ገብቶ ዝናብ አለ። ጸጉሬ በስማ ተያይዟን ዝናብ መጥቶ የነበረ አሁንም ዝናብ እየዘነበ ነው። እና ዛሬ ማለት ነው ናቴ ገጠር ነው እንዳለን ታውቃላችሁ። ናቴ ደግሞ የኛን እርሻ በሙሉ አያውቀውም። እሱ ሌላ ቦታ ነበር ያለው፣ ከወንድሞቼ ጋር ነበር ያለው። እኔ ደግሞ ከወንድሜ ልጆች ጋራ እና ከወንድሜ ልጅና ከእህቴ ልጅ ጋር ከብቶች ለመጠበቅ ወጥቼ ነበር። ከዛ ምን እንዳደረኩ ታውቃላችሁ? የእህቴ ልጅና የወንድሜ ልጅ ጋር ማለት ነው ወጥቻለሁ። ከዛ ደግሞ አንድ ህፃን ልጅ አገኘሁኝና እሱ እናቴ ምን አደረኩ መሰላችሁ? ጠርቼዋለሁኝ። ገና ሩቅ ነው እንግዲህ ሲመጣ ያሳያችኋለሁ በእርግጥ እና ልጅ አለኝ አረብ ሀገር ከመሄዴ በፊት ልጅ አለኝ ብዬ ማለት ነው። ምን እንደሚል ወይኔ አሰባችሁት? ከአረብ ሀገር ከመሄዴ በፊት ልጅ አለኝ እናቴ ጋር ነበር የሚኖረው ምናምን እላዋለሁኝ። እስኪ ምን ይል ይሆን? ምን እንደሚል አላቅም። እስኪ ናቴን ትንሽ ሰሞኑን በጣም በተደጋጋሚ ፕራንክ አድርጎኝ እኔም ደግሞ ፕራንክ ላደርገው አስቤያለሁኝ። ያው እንግዲህ ልጅ የለኝም። የመጀመሪያ ልጄ ከናትናኤል ነው የወለድኩት። እኔ ግን ከአንተ በፊት ልጅ አለኝ ምናምን እለዋለሁኝ። ምን እንደሚል አብረን የምናየው ይሆናል። የምር ፈርቻለሁ ምን እንደሚል ማለት ነው። እኔ እንጃ ይቀበላል አይቀበልም፣ አሁን ይቀበላል አሁን አይቀበልም የሚለውን አላቅም። እንግዲህ ወንዶች ደግሞ ያው እንግዲህ እኔ እንጃ አላቅም፣ ውሸት አይወዱም መሰለኝ። እኛም አልወድም በግል እኔም አልወድም፣ ግን እነሱም ደግሞ እስኪ የበለጠ ደግሞ ናቲ ምን እንደሚል አይታወቅም። እየመጣ ነው መሰለኝ ናቲ እየመጣ ነው። አታናት እየመጣ ነው። እንግዲህ ይሁት እንዴት እንደሚያስፈራ ጫካው ምናምን። ግን ማርያምን ገጠር በስማ የእውነት ግን እንደ በፊቱ አይደለም። አሁን እንደ በፊቱ አይደለም። አፈሩ ማለት ነው አልቆ ድንጋዩ ብቻ ነው የቀረው። በስማ ኦ ናትዬ መጣ። እዚህ ሁሉ ተራራ ላይ መጥጠር ተሻጠሽ የሆነ ነገር ለፍዬ ይትቀን እንቀመጥ። ሰላም በልኛ ይላችሁ። ሰላም ነች እንዴ? ይትቀንደው እዚህ ጋር ቆመሽ ምናምን አቋቋመሽ ራሱ አጣመኝ። ኧረ እባክህ ይኖር እንደ ስፔሻል እንዳገት ከቤት ውጭ እኮ ነው የመጣሁት። አይ ጎበዝ ነህ። መጣ ምን ልታሳይ ነው? እዚህ ረስጠሮሽ ተጣጣርተሽ መጣሽ። የሆነ ነገር ላሳይ። ምን ልታሳይ? ምንድነው? አረ ቁጭ በይ እስኪ መጀመሪያ። አይ ቁጭ ማለት አልፈለኩም። ማለት ቁጭ ማለት አልፈለኩም። እኔ ደክሞኛል እናቱ። አንተ ማለት ነው እኔ ግን ያው መቀመጥ ነው የፈለኩት። እኔ መቀመጥ ነው የፈለኩት። አይተሻል? ይሄ ዳገት እንደ እንጨት የቆመ ዳገት ለፈጣሪ ስም እዚህ ጋር ተወልዶ ማደግ በራሱ ባንቺ ሌላ ፈተና ነው። ምን ታደርገዋለህ? እና እናትየዋ እስኪ ቁጭ በይ እስኪ እናውራ። ምንድነው? አይ ምንም አይደለም። የለም። አረ እየተወዛገብሽ ነው ውዴ። የሆነ ነገር ለግብዬ እስካሁን ድረስ አታውቅም። ግን በመጀመሪያ ደረጃ ይቅርታ ማለት አይ በቃ የሆነ አንተ የማታውቀው ነገር ልነግርህ መጀመሪያ ማለት ነው። ሳታውሪ ጉዳዩን ነገር መጀመሪያ አይደለም ሲጀመር ማለት ነው። ከቤት ነው ጠርተሽ አመጣሽኝ አይደል? ቤት ውስጥ ነው ያለሁት። ያው ያለሁት ቤተሰብ ጋር ነው። ግን አምጥተሽ ይቅርታ ልትኝ የፈለግሽው እዚህ ሜዳ ላይ እርሻ መሀል ላይ አምጣ ጫካ ውስጥ ጠርተሽ የጠራሽብኝ ምክንያት ለምን እንደፈለግሽ ብቻ መጀመሪያ ደረጃ አስረጂኝ። ከዛ በኋላ ደግሞ እኮ ላስረዳህ እኮ ነው። ይቅርታም ይሁን ምንም ነው። ምንድን ነው የሚከብደው? አረብ ሀገር ከመሄዴ ምን ማለት ነው? ጥያቄ ነው የጠየኩህ። መጀመሪያ ታውቃለህ አታውቅም አልኩህ። አንቺ ደግሞ ቀልድሽ አይጠገብም። ቀልድ አይደለም። ታውቃለህ አታውቅም ወይ አውቃለሁ ነው ወይ አላውቅም ነው። ሌላ ሲልሽም ምንድነው? ለጠየኩህ ጥያቄ መልሱን መልስልኝ። ምን አውቃለሁ ታዲያ? አሁን እኮ ነው እያወራሽኝ ያለሽው። ከቤተሰብ ከማንም አልሰማህም?
ኧረ ይቅር ይበልሽ አንቺ በመድኃኒዓለም እስኪ ዝም በይ። ማነው አሁን ዛሬ እንዴት ነው ይሄንን ነገር ልታወሪ የፈለግሽው? ቤተሰብ ጋር ስለሆንኩ ነው እንዴ ነው ወይስ እስካሁን ቤተሰብ ጋር ያው እስካሁን ትንሽ ማለት ደግሞ ውዴ ማለት ነው ማርያም ፕራንክ ነው በይ ማለት ቢሆን ደስ ይለኛል። ግን ደግሞ ልጅን ማንም ሰው የሚጠላ ነገር የለም። አይ ነው በጣም ደግሞ አፈጣጠርሽው እንጂ ለመናገር ማለት ነው። ማፈጣጠን እኮ አይደል እናቴ። ምን መሰለህ እዚህ ጋር ስለሆንክ የሆነ ከሌላ ሰው ብሰማ ምናምን ይደብርሃል። ስለዚህ ያለው አማራጭ በእኔ አንደበት ልንገርህ በሚል ነው። እሺ ከዛስ ልጅ አለኝ ማን ነው ልጁ ወይስ ምንድነው? መጀመሪያ ደረጃ በደንብ ጉዳዩን እንዴት ነው የተወለደው፣ እንዴት እስካሁን ደብቀሽኝ ቆየሽ የሚለውን ነገር አስረጂ። ከዛ በኋላ ቀልድና ቁም ነገር መሆኑን ደግሞ እኔ በራሴ መንገድ አውቀዋለሁ። እስካሁን ድረስ ባለመናገሬ በጣም ይቅርታ። እሺ እኮ ይቅርታ አድርግልኝ በዚህ በዛ ላይ ከኔ ምንም ልጁ የሚጠብቀው ነገር የለም። እናቴ ናት የምታሳድግልኝ። እናቱ መጀመሪያ ደረጃ ማለት ነው እንደዚህ አይነት ወሬዎች ከቤተሰብ ጋር ሆኜ በእንደዚህ አይነት ስሜት ውስጥ አይደለም የሚወራው። እኔ ቤተሰብ ጋር የመጣሁት በዓል ላሳልፍ እኮ በዓል ልታሳልፍ ነው። እሱ እኮ ልክ ነህ ናትዬ። ግን ደግሞ እኔ አሁን ምን አለ መሰለህ ከሌላ ሰው ብሰማ ደስ አይልም። ጉዳዩ እውነትም እንኳን ቢሆን ማለት ነው ትክክለኛ ጉዳዩ እውነት ሆኖም እንኳን ቢገኝ ማለት ነው በዚህ አይነት መንገድ አይደለም የሚነገረው ለሰው ማለት ነው። ለእኔ የምትነግሪኝ በዚህ አይነት መንገድ አይደለም የምታስረጂ የምትችይው። ልጅ አለኝ ያልሽው ልጁ የት ነው? ማን ነው? እስካሁን አላየሁትም። የት አለ ልጁ? ልጅንም አሳያለሁ። እኔን እኮ አሁን ለምሳሌ ማለት ነው እውነትም ቢሆንም እንኳን ይሄ ጉዳይ ማለት ነው በእንደዚህ አይነት ስሜት ውስጥ አይደለም ሆነሽ የምታስረጂኝ አይደል? እንደ ውዷ አይደለም። አሁን እኮ አንቺ ውዴ ምን አለ መሰለህ እኮ አይደለም ናትዬ ምን አለ መሰለህ አይደለማ በመጀመሪያ ደረጃ ማለት ነው ይሄ ነገር እውነት አለመሆኑን እዚህ ሜዳ ላይ ጠርተሽ እንደዚህ አይነት ነገር ማውራት የለብሽም ሲጀመር ማለት ነው። በቤተሰብ ፊት እንደዚህ ነው ብለሽ ብትናገሪም እንኳን ቢያንስ ይሻላል። እኔ አንቺ እዚህ ጋር እንዴት እንደዚህ ቀልድ ትቀልጃለሽ? ሲጀመር አንደኛ ይሄ እውነት የሚባል ነገር አይደለም፣ ቀልድ ነው። የምሬን ነው እንዴ። ለምን ታውቃለህ? እስከዛሬ ስለደበኩ ይቅርታ ብያለሁ። አሁን ግን ማለት ነው ማለት ከሌላ ሰው ወይ ከጎረቤት ወይ ከሆነ ሰው ላይ ብሰማ ይደብርሃን በሚል ነው። እሺ ከዛስ? ለዛ ነው። አቤት ጨዋታሽ። አይ ተይኝ እስኪ። እንደዚህ አይነት ጨዋታ ደግሞ ጥሩ አይደለም እናቱ። ሁሌም በእኔ ላይ እንደዚህ መቀለድ እንደዚህ አይነት ቀልዶችን ብታቆሚ ጥሩ ነው። ላንቺም አይበጅሽም ሲጀመር ማለት ነው። ውሸትም እንኳን ቢሆን ለኔ የሚሰማኝ ከባድ እንደሆነ ታውቂያለሽ አይደል እንዴ? እሱንም አውቃለሁ። ለዛ እኮ ነው የጨነቀኝ። እኔ በጣም እንደዚህ አይነት ማሾፍ ላይ እንደዚህ አይነት ነገር በቃ በዓል አብረን በህይወት ላይ አይቀለድም ሲጀመር። ቢኖርሽም እንኳን በእንደዚህ አይነት መንገድ አይደለም ለኔ የምታስረጂ። በዓልን እኮ ይኸውልህ በዓል ላሳልፍ ከቤተሰብ ጋር መጥቼ እንደዚህ አይነት ነገር ስታወሪ ይሄ አያሳምነኝም። ይደበረኝ ነው የመጣሁት፣ ግን ምንም ችግር የለም። አያሳምነኝም። እንደዚህ አይነት ቀልድ ደግሞ መቀለድ ጥሩ አይደለም። እውነቱን ነው። ቀልድ አይደለም። ልጅ ላሳይክ። እሺ ጥሪልኝ እስኪ ልጁን። እኔ ልጠይቃችሁ እንኳን በአንደበት ማንም ሆነ ማን ልጠይቀው። ፍቅር ወይ ነይ እስኪ ነይ የኔ ቆንጆ ቁጭ በይ እዚህ። ሷጀና ልጅሽ ይችላል። ልጅ ወልሽ እንዴ? ፍቅር ስንት አመትሽ ነው? 9 አመትሽ? አማንክ ይሄ ድራማ በጣም የተዘጋጀሽበት ድራማ ነው። የተዘጋጀበት አለ መልካችን ምናምን ራሱ አይመሳሰልብህም? ያማን እንዴት አንተ ይሄን አልጠረጠርክም? ከዚህ በፊትም አይተሃታል። እኔ መናገር ቤተሰብን ድንገት እንዲያትነግሩት ምናምን ብዬ ደውዬ በመናገር ነው እንጂ እኮ ይነግሩ ነበረ። መተሳለ ከኔ በፊት መተነበረ አንተ አይደለ? አንቺ ለምንድን ነው በእኔ ህይወት እንደዚህ የምትቀልጂው? ምን መቀለድ ያለው እንዴ? እኔ ምንድን ነው ያደረኩሽ ነገር እንደዚህ? ምንም አልደረከኝ። ምን አጠፋሁኝ? እሺ ምን ችግር አለው? ምንድነው የጥፋት እኮ ይሄ እኮ ጥፋት ነገር የለውም። ሰው በቃ ልጅ መውለድ የለባትም ከሌላ ሰው በቃ ዝም በይ። ከራሴ ጋር እኔ ብዙ ወሬ አታውሪኝ። እኮ ባለመናገር ይቅርታ ጠይቄያለሁ አይደል? ባለመናገር ይቅርታ ጠይቄያለሁ አይደል?
ነው ወይስ? አይ እውነት ለመናገር እኔ ይሄንን ከቤተሰብ ጋር ያለኝ ሪሌሽን በደንብ አላውቅም አይደለ? እንደማላውቅ ተጠቅመሽ ዛሬ ለበዓል ከቤተሰብ ከመጣሁ በኋላ እንደዚህ አይነት ነገር ማድረግሽ ለእኔ ደግሞ ግልጽ መናገርሽ ለአንቺ ለእኔ ትልቅ ሸክም ነው። ደስታ ይሰጥሻል። እሺ ከአንቺና እኔ እንደውም በመናገር ደስተኛ ነኝ አሁን። ትልቅ ሸክም ነው የቀለለኝ። አሁን ሂጂ፣ ከራሴ ጋር መሆን እፈልጋለሁ አልኩሽ አይደል? ሂጂልኝ ወደ ቤት ጠብቂኝ፣ እመጣለሁ። ለማንኛውም ፕራንክ ተደርገሃል። እስኪ ቀና ብላይ እኔ ፕራንክ ተደርገሃል። ለማንኛውም ያው እንግዲህ እኔ ታውቃለህ ከ10 ዓመት በላይ ነው አረብ ሀገር የኖርኩት እያልኩ አረብ ሀገር ወልጄ ልኬያለሁ ብዬሽ ብለህ ኖሮ ታምን ነበር። ልጅቷ ደግሞ የ9 ዓመቴ ነው። ስለዚህ እኔ ከ10 ዓመት በላይ ከቆየሁኝ ሲጀመር ማለት ነው አንቺ የማጭበርበሪያሽ ስልትሽ እንጂ ያን ያህል ዓመት ባትቆይስ? ያን ያህል ዓመት ቆይተሽ መሆንን በምን እርግጠኛ ልሆን እችላለሁ? እኔ እዚህ አብረሻለሁ። ሲጀመር ማለት ነው እንደዚህ አይነት አንቺ እኔ ይህንን አሁን እንዲያውም ቅድም ካልሽኝ በላይ አሁን አመንኩበት። ባትይኝም አመንኩበት። ምክንያቱም የተደበቀኝ ነገር ነበረ። አንቺ እንደዚህ አይነት ነገሮችን በህይወቴ ላይ ቀልደሽ እንዴት ፕራንክ ነው ትይኛለሽ? ሲጀመር ምን መቀል እኔ እኮ አልቀለድኩም። አይ በፍቅር ላይ ይኸውልሽ በዱቄት ላይ አመድ በበተን ነው እናቱ። እንደዚህ አይነት ቀልድ መቀለድም እኔ መስማትም አልፈልግም። ሲጀመርም እኔ ነገርኩሽ አይደለ? ሂጂልኝ፣ ራሴ ጋር እፈልጋለሁ። ቢኖር ምን ትላለህ? እስኪ ሂጂልኝ አልኩሽ እኮ በቃ እኔ ከራሴ ጋር መሆን እፈልጋለሁ። ትንሽ እንግዲህ እሱ ሁልጊዜ ማለት ነው ሲሸነፍ አይወድም። ብዙ ጊዜ ወንድ ልጆች ለምን ሲሸነፉ የማይወዱት እንግዲህ ማለት ነው። ናቲ እውነት መስሎታል፣ ተናዷል። መንገዱ ብታዩት ማለት ነው በጣም ነው የሚያስፈራው። እግዚአብሔርን አቀበቱን ብትሉ ቁልቁለቱን ብትሉ ቁልቁለት ስትሄዱ ባፋችሁ ድፍት ያደርጋል። አቀበቱ ደግሞ በጣም ነው የሚከብደው እና ተናዱ ናቲ ሄዷን። እኔ ደግሞ አትልኛም ማለት ነው። ያው እንደምታውቁት እኔ አረብ ሀገር ኦልሞስት ከ10 ዓመት በላይ ቆይቻለሁ። ልጅቷ ደግሞ የ9 ዓመት ልጅ ናት። ከምንም ጋር አይገናኝም። እሱ ግን የቆየሽበትን ጊዜ ምናልባትስ ያን ያክል ባይሆንስ ውሸትሽ ነው ምናምን ብሏል። አላቅም እንግዲህ አኩርፎ ነው ሄደው ምን እንደሚባል አላቅም። አኩርፎ ነው ሄደው። ለዚህ ተንጎል ብዬ የት እንደመጣሁ ነግራችሁ ማርያምን ገደሉ ማለት ነው። እውት ቁልቁለቱ ማለት ነው እንዴት እንደሚያስፈራ። ይሄ ሁሉ ቁልቁለት ሂጄ ነው እንግዲህ ወደ ቤት የሚሄደው በቃ ለተንኮል ብዬ ማለት ነው። ምክንያቱም እሱ እንዳይሰማ ምናምን ነገሮችን ለማቀነባበር ብዬ ነው ራቅ ብዬ ሄድኩት። እሱ የለም አሁን ጥሎኝ ሄዷል። ብቻዬን ነው። አሁን ደግሞ እንግዲህ ሂጄ ይቅርታ ጠይቄ ምናምን ለቤተሰብ ምናምን አሳምነዋለሁኝ። አጋጣሚ የሌላ ልጅ ነበረች ያሳየኋችሁ። እሱ ደግሞ ከዚህ በፊት ያቃታን በእርግጥ የማን ትሁን ባያቅም ያቃታን የሰፈር ልጅ ነበረች፣ የጎረቤት ልጅ ናት። እና አሁን ግን እኔ እንጃ ምን እንደምል አላቅም። አኩርፎ ሄዷል። ግን ደግ አደረኩት። እኔም ብዙ ነገር እያደረገኝ ስለሆነ ደግ አደረኩት። እንግዲህ አብረን ማለት ነው ይቅርታ ስጠይቀው ምናምን ደግሞ ቪዲዮ ልሰራላችሁ እችላለሁ። ይቅርታውን ይቀበልና አይቀበልም አላቅም። ያው ከኔ ቤተሰቦች ጋር ስለሆነ እንግዲህ እየጨቆንኩት ነው ማለት አጋጣሚውን እያገኘው እየጨቆንኩት ነው። እና ውዶችዬ ሰላማችሁ ብዝት ይበል። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ያው እንግዲህ ገጠር ወጥቼም አልተውኩም አንዱ ቪዲዮዎችን እየፖስትን ወይም ደግሞ እየቀረጽን ነው። እና ሰላማችሁ ብዝት ይበል። ባይ ባይ።